በዚህ ቪዲዮ ለምን ለሁሉም ሰው ጊዜያችሁን መስጠት እንደሌለባችሁ እናወራለን። እንዴት ህይወታችሁ ውስጥ መግባት ያለባቸውን ሰዎች እንደምትለዩና በሌሎች ላይ ጥገኛ የማትሆኑበትን መንገድም ይጨምራል። ጥሩ ሰው መሆንና ለሚፈልጉን ሁሉ መገኘት እንዳለብን ይነገራል። ለምንጠየቀው ሁሉ እሺ እንድንል። ግን ጥሩ ሰው መሆን ሁሉንም እሺ ማለት አይደለም። ገደብ ያለን ጥሩ ሰው መሆንም እንችላለን። ለሁሉም ሰው ለመድረስ ስትሞክሩ ለራሳችሁ የሚሆን ጊዜ አጣችሁ ትደክማላችሁ። በመጨረሻም ለራሳችሁ መሆን ይከብዳችኋል። ከአንዳንድ ሰዎች ጋር ስትሆኑ የድካም ስሜት ተሰምታችሁ ያውቃል? ከባድ ስራ ሰርታችሁ ሳይሆን ከተሳሳቱ ሰዎች ጋር በመዋላችሁ ብቻ። ያ አጋጣሚ አይደለም። አቅማችሁ የማይገባው ቦታ ላይ እየዋለ ስለሆነ ነው። ለሰዎች ጊዜ መስጠት ሲባል በአካል የምታገኟቸውን ብቻ አይደለም፣ በስልካችሁ የምታናግሯቸውንና በሶሻል ሚዲያ የምትከታተሏቸውንም ይጨምራል። ሰዎች እንዲረዷችሁ ስለራሳችሁ በዝርዝር ማብራራት ከተጠበቀባችሁ ጊዜያችሁን አላግባብ እየሰጣችኋቸው ነው። አስተያየታቸው ስሜታችሁን የሚቀያይረው ከሆነም እንዲቆጣጠሯችሁ እየፈቀዳችሁላቸው ነው። እምቢ ማለት እየፈለጋችሁ ለሚጠይቋችሁ ነገሮች እሺ እያላችሁ ከሆነም እንዲረማመዱባችሁ ፈቅዳችኋል ማለት ነው። ለማይገባው ሰው ጊዜ እየሰጣችሁ እንደሆነ የምታውቁባቸው ምልክቶችም አሉ። አውርታችኋቸው ስትጨርሱ ይደክማችኋል። አብራችኋቸው ጊዜ ካሳለፋችሁ በኋላ በእነሱ ላይ እምነት አይኖራችሁም። የመወዛገብ ስሜት ነው የሚኖራችሁ። ቶሎ ስለማይረዷችሁ ስለራሳችሁ ምርጫዎችና ፍላጎቶች በተደጋጋሚ መዘርዘርና ማስረዳት ይጠበቅባችኋል። የሆነ ነገር ሲፈልጉ ብቻ ነው ወደ እናንተ የሚመጡት። አስተውላችሁ ካያችሁት ስታገኟቸው የመረበሽ ስሜት ይኖራችኋል። እንደዚህ እንዲሰማችሁ የሚያደርጉ ሰዎች ካሉ ቆም ብላችሁ ማሰብ ይኖርባችኋል። ምክንያቱም ከሰዎች ጋር መልካም ግንኙነቶችን መመስረት ብቻ ሳይሆን መልካም ያልሆኑትን ማስወገድም አስፈላጊ ስለሚሆን። ሰዎች ወደኛ ሲመጡ ከኤነርጂ ጋር ነው። ያ ኤነርጂ ደግሞ ይጋባል። ከሚያማርር ሰው ጋር ከዋላችሁ እናንተም አማራሪ ነው የምትሆኑት። በጣም ከተረጋጋ ሰው ጋርም ከዋላችሁ እንዲሁ መረጋጋት ይኖራችኋል። ለዚህም ነው ወደ ህይወታችሁ የሚገባውን ሰው መምረጥ የሚኖርባችሁ። ኤነርጂያቸው፣ ልምዶቻቸውንና አስተሳሰባቸውንም ስለምትጋሩ። የማደግ ፍላጎት ካላችሁ በሚያዳክሟችሁ ሰዎች መከበብ የለባችሁ። ለማይሆኗችሁ ሰዎች የምትሰጡትን ጊዜና ትኩረት ለመገደብ ስታስቡ የጥፋተኝነት ስሜት ወይም ይሉኝታ ሊይዛችሁ ይችላል። ለሱም የሚረዷችሁን መንገዶች ልንገራችሁ። በአንድ ጊዜ ሳይሆን ቀስ በቀስ መራቅ። አንዳንዴ ዝምታም መልስ ስለሚሆን። የማትፈልጉትን እንድታደርጉ ሲጠይቋችሁ አይሆንም አልፈልግም ማለት። እቅዶቻችሁንና ሚስጥሮቻችሁን አለማጋራት። ርቀታችሁን መጠበቅ ጥላቻ እንዳልሆነ መቀበል። እናም ዝምታ ከንግግር ይልቅ መልእክታችሁን ሊያስተላልፍላችሁ እንደሚችል ማስተዋል። ለማንም ሰው ራሳችሁን የማብራራት ግዴታ የለባችሁ። ማብራራቱን ስታቆሙ ተለወጣችኋል ሊሏችሁ ይችላሉ። ደግሞም ተለወጣችኋል። ኤነርጂያችሁን ለመጠበቅና ከግርግር ሰላምን መርጣችኋል። ሚዛኑን ያልጠበቀ ጓደኝነትና ማንኛውም ግንኙነት ትርፉ ድካም እንደሆነ ተምራችኋል። ይህም ብቸኛ ሳይሆን ጠንቃቃ ሰው ያደርጋችኋል። ጠንቃቃ ሰዎች ደግሞ ረጅምና ሰላማዊ ኑሮ ይኖራቸዋል። ለማይሆናችሁ ሰዎች ገደብ ስታደርጉ፣ በሌላ በኩል ደግሞ ጠቃሚ ግንኙነቶችን መገንባት ይጠበቅባችኋል። ግርግርን ሳይሆን መረጋጋት ያላቸውን ሰዎች ወደ እናንተ አቅርቡ። ከማውራት አብልጠው የሚያዳምጡ፣ የእናንተ እድገት የሚያሰጋቸው ሳይሆኑ የሚያስደስታቸው። ብዛት ሳይሆን ጥራት ያላቸው ጥቂት ሰዎች ናቸው የሚያስፈልጓችሁ። በአጋጣሚ የተጀመሩ ግንኙነቶችም የግድ መዝለቅ አለባቸው ማለት አይደለም። ሰላማችሁን ከምንም በላይ ጠብቁት። አንድ አእምሮ፣ አንድ ልብና አንድ ህይወት ብቻ ነው ያላችሁ። ለሁሉም ሰው ሊዳረስ አይችልም። ለተገኘው ሁሉ ቁልፉን መስጠት የለባችሁ። ለሚገባውና ዋጋ ለሚሰጣችሁ ብቻ እንጂ።